አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያለን ዛሬ ይዘንላችሁ የመጣነው ፒዛ ክፍል 86 እንዲሁም ቀጣይ 87ን በማድረግ በጣም ገራሚ ድራማ ነው። እንግዲህ በአጭር ጊዜ ተወዳጅነትን ያተረፈው ድራማ እጅግ በጣም ደስ የሚል እንዲሁም ቤተሰባዊነትን ያስተምራል። ግን ደግሞ ለቤዛ ያሉ ከጎኗ በግራም በቀኝም እንግዲህ ብዙ ጥሩ ያልሆኑ ሰዎች አሉ። ከነዚህ ጎን ሆኖ ደግሞ እንግዲህ ሁሉንም ነገር ተዋግቶ ጓደኛ የሆናት ሳሚ ብቻ ነበረ። ቀጣይ ፕሮግራም እጅግ በጣም ገራሚ ሆኗል። ግን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ውድ ቤተሰቦች የተቀላቀሉ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሳሚ እንግዲህ በጣም በሚገርም ሁኔታ ሳሮንን እዚህ ስትመጪ ማንም ያየሽ ነገር የለም ወይ በማለት ጥያቄ ካቀረበ በኋላ እንግዲህ እኔ በጣም የገረመኝ እና ያዘንኩበት ነገር የሽብሩ አመጣጡ እንዴት ነው አልገባኝም፣ የሮቤል በማለት ብዙ ነገር አውርተው በጣም በሚገርም ሁኔታ እንግዲህ ሽብሩ ማለት ወርቅ ሰው ነው አስበኸዋል። ግን ደግሞ ስላላወቅ ነው ብቻ ነው ዝም ብለን ክፉ ያደረግነው የለወቅነው ሰው ውስጡን ዝም ብለን ከላይ ክፉ ማድረግ ደግሞ ጥሩ አይደለም በማለት ለሳሚ ታቀርብለታለች። እንግዲህ ስለ ድንቅነሽም እንግዲህ አንድ ቀንም ትዝ ብለው አታውቅም በማለት እንግዲህ ሉሲ የት ሄዳ ነው በማለት ሉሲማ ያቴን በማለት እንግዲህ ልቧ አርፍ ብሏል። እዛ ያለው ስለተስተካከለ ደስተኛ ናት። አይገርምሽም? አስጨነቀኝ ነገርና ልቤን እየረበሽው የቪዛ ሁኔታዎች ነው። የኔና የሉሲማ ተስተካክሏል ተመስገን ነው በማለት እንግዲህ ሳሚ ይቀጥላል። ሳሮን ደግሞ ግራ ተጋብታለች። ቪዛም እንደዛው ማለት ነው። ህይወቷ ሙሉ እንግዲህ ጥያቄ ሆኖባታል። ሉሲም እንግዲህ ከክፍለ ሀገር ከመጣች በኋላ እንግዲህ ቪዛን እንግዲህ ትታዘዛታለች። ኧረ ደግሞሽ አይደለም እንደምንድን ነው ስትላት በጣም በሚገርም ሁኔታ እንግዲህ ስራ ጀመራሉ። እንዲሁም ሱራፊል ምንድን ነው ራይድ ነው ምናምን ስትላት አሁን ጀምሯል ተብለው አልሰማኝም በማለት እንግዲህ ጭራሽ ቁርስ ሳይበላ ነው ሄደው። ግን ተሳፋሪ መስለው እኮ ትንሽ እሱን ህይወቱ ላይ እስኪ ነገር አድርሰውበት ነበረ ትላታለች። ግን ደግሞ ሁሉንም እየታገልኩ ነው በማለት እንግዲህ ለማስመለስ ትላታለች። በህጉ ጉዳይ እንግዲህ ምን ይሻላል ስትላት በህጉ ያበቃለት ነው ምንም ነገር የለም። ግን ደግሞ እንግዲህ በራሴ መንገድ ሄጄ ብቻዬንም ቢሆን እታገላለሁ ስትላት እንግዲህ ድንቅነሽ ወይም ሉሲ በጣም በሚገርም ሁኔታ እንግዲህ እህቴ እያገዘች ነው ችግር የለውም ስትላት እንግዲህ ወይስ እህትሽ አይደለሁም በማለት ወይም አትግባ ብዬ ሳሚ ስለተናገርኩት ተቀየምሽ ስትላት ኧረ ስህተት አልተናገርሽም በትክክል ነው የተናገርሽው ሁላችንንም መስዋዕት አስከፍያለሁ ሁሉንም ሰው በማለት እንግዲህ ቤዝዬ ለምችለው ሁሉ ልረዳሽ ከጎንሽ ልሆን ፈቃደኛ ነኝ። እንግዲህ ማንም ሰው አንቺን ለሚጎዳ እኔ ያለሁ ከጎንሽ በማለት እንግዲህ ሉሲ እንደዚህ ያደርጋሉ ብዬ አስቤ አላውቅም ነበረ ስትል ፍርዱንማ ከፈጣሪ ነው ከሰው አይደለም በማለት እንግዲህ ትዕግስት ላለውማ የፈጣሪ ፍርድ ብቻ የተሻለ ነው በማለት ሉሲ መልዕክት ታስተላልፋለች። ግን ደግሞ ቤዝ ትክክል እያለች እንግዲህ ትጠብቃታለች። አሁን ላይ እንግዲህ በጣም በሚገርም ሁኔታ የሉላን አክስት እንዴት አድርገው ገንዘቡን ማግኘት እንደሚችሉ ነው እያሰቡ ያሉት። እዚህ ጋር ደግሞ ሉላ ከአክስቷም ጋር ሆነ እንግዲህ ከሮቤል ጋር ማስመሰሉን ቀጥላበታለች። በጣም በሚገርም ሁኔታ እንግዲህ በዚች ምድር ላይ በምርጥ ሁኔታ አቀማመጥ መሞናደል እንዳንቺ እኮ እንትን ያለው የለም ስትላት እንግዲህ ምን ለማለት ፈልገሽ ነው ስትላት አይ እየቀለድኩ ነው ትላታለች። ከሮቤል ጋር እንግዲህ እንዴት ነበረ ስትላት በጣም ገረመኝ እንግዲህ የሰራሁት በማለት የምንሰራው ስራ ነበር ስትላት በጣም የሚገርመው ነገር ሽብሩ እንዴ ሳሮንና ሽብሩ ድምቀት ነው በነገራችን ላይ ማለት ነው። በነገራችን ላይ እጅግ በጣም ደስ የሚል ጊዜ ነበረኝ ስትላት እንግዲህ ሮቤልን የእውነት ወድጄዋለሁ ስትላት እየቀለድሽ መሆን አለበት ትላታለች። እኔ ለድራማውም ቢሆን ሆኖ መተኘቱ ነው ስትላት እንግዲህ ስለ ፍቅር አውርተሽ የሰራሽው ስራ ምን እንዳውቅሻል ትላለች። እንግዲህ ሳሮን እጅግ በጣም ምርጥ ሰው ሆናለች። በነገራችን ላይ እንግዲህ ዶክተሩ የእውነት ወዶሽ ከሆነ ተሳስተሻል ስትላት የእውነት አፍቅሮኛል አሁን ላይ ቀልድ እኮ አይደለም በማለት እንግዲህ
ዶክተሩን ቶሎ ብለሽ በእጅ አስገቢ ስትላት ኧረ ከገባማ ቆይቷል፣ እሱም በእጁ አስገብቶኛል፣ እርስ በርስ ተግባብተን ተዋደን ተፋቅረናል ስትላት እንግዲህ አክስት ተብዬዋ ያለሽን ካበላሸሽ አንቺም እንደ እህትሽ ትወድቂያለሽ ትላታለች። እንግዲህ ሱራፌል እስካሁን የደበቀው ነገር እንዳለ ይታየኛል። እውነት ለመናገር የሆነ የደበቀው የራሱ እንግዲህ ያሰበው ነገር አለ፣ እውነት ለመናገር ማለት ነው። ለማንኛውም ሂጂና ምግቤን ስሪልኝ ስትል ሮቤል የላከልንን ጥበቃ አይተሽዋለኝ ስትላት ከማን መጠበቅ ፈልገሽ ነው? ግን ደግሞ ከጎኔ ብዙ እኮ የማይፈልጉ ሰዎች አሉ። ከነሱ መካከል እንግዲህ አንዱ ልትሆን ትችላለች ስትላት እንዴ ስለቴ ከሆነ በዚች ምድር ላይ እንግዲህ እንደማልፈልጋት አስበሻል? ግን ደግሞ እኔ እኮ ይቅርታ ልጠይቃት ብሄድ በጣም በሚገርም ሁኔታ ያልሆነ ነገር ተናግራ እኔም ያልሆንኩ እንደሆንኩ ተናግራ እንግዲህ ተወችኝ በማለት እንግዲህ በሚገርም ሁኔታ ሁሉም ሰው ይመን እኔና አንቺ እንግዲህ ተዋደን እንዳልሆነ እንግዲህ ወይም ጥሩ እህትማማቾች እንደሆን እንዳውቁ አልፈልግም በማለት ያወሩትን ዘርፌና እንግዲህ ሮቤል ፊት ስትሆኚ እኔን እንግዲህ ምንም እንደሆንኩ አድርገሽ አውሪ በማለት ቢዛ ነግራታለች። እንኳንም ነጠቋት ያላትን በሙሉ እያለች እንግዲህ ስትፎክር አንቺ ባታምኒ ብታምኒ እኔ ምንም ካንቺ አልጠብቅም፣ ለማንኛውም እንደምገናኝ ብላ አድርገሽ ታስቢያለሽ ትላት። እውነት ከሆነ ደስ ይለኛል፣ ግን ደግሞ እውነት አይመስለኝም። ከተለወጥሽ ደስ ይለኛል። ለማንኛውም ተነሽና ምግብ ስሪ፣ አክስትሽ እንግዲህ ዘርፌ በባዶ ሆድ ያለሁበትን ሁኔታ አላሳዝንሽም ስትል በውስጧ አታሳዝኝም፣ ምን አይነት ነሽ እንደው በጣም በሚገርም ሁኔታ እንግዲህ ብችል እንደዚህ ባደርግሽ ጥሩ ነበር ትላታለች። ወይም በሆድሽ ምን እያሰብሽ ነው ስትላት እንግዲህ ለምን ሰራተኛ እኔ ዝም ብዬ እያሰብኩ ነው ልጅሽ እንጂ ሰራተኛሽ አይደለሁም፣ ለዛ ነው ስትል እንግዲህ ልጅ እናቱንስ ቢንከባከብ ምን ችግር አለው? ለደላላውም ዛሬ ወይም ነገ ያመጣልኛል። አሁን ግን የኔ ሰራተኛ ብትሆኚ ምንም ሊከፋሽ እኮ አይገባም። እንግዲህ ምርጧ አክስትሽ ወይም የእናትሽ ምትክ አይደለሁ እንዴ ትላታለች። እንግዲህ ሉላ ላጥ ብላ ተነስታ ልትሰራ ሄደች። ሳልወልድሽ ልክ እንደ ልጅ ያንቀባረርኩሽ ግን እኮ የሚገርመው ካጠገብሽ ባልኖር እንጂ ጥቅሜን የምታውቂው እያለሁማ ለምን ታውቂያለሽ? እያለች እንግዲህ ጋሽ ሽብሩ እንግዲህ ቅድም ሲገቡ እንግዲህ ሰላም ስለወት በማለት እንግዲህ አንተን ነው እንዲ ጥበቃ ብሎ ላከው በማለት አልተመቸኋቸውም እንደ በማለት እንግዲህ በዛ ሁቦት እንደ በማለት ይቀልዳል። እንግዲህ ጋሽ ሽብሩ ኧረ በስፖርት እንጂ በስጦታማ አይደለም ስፖርተኛ ነህ በማለት ኧረ እመቤቴ በዚህ እድሜ የምን ስፖርት በማለት ይቀልዳል። ኧረ እንዴት ነው ሰውነቱ ምናምን የገጠሪ ሲሆን እንግዲህ ለዛ ነው ስለማላረፍ በማለት የገጠሪ ነኝ ሲል ከተማውንም እንግዲህ ሞቅ ልናደርግ መተናል ሲል ወዴት በደንብ አላስተዋውቁም ሮቤል ዘርፌ ብሎኛል በማለት እንግዲህ አንቺ ብሎ ነው በማለት ጾታውን አልነገረኝ በማለት ይቀልዳል ማለት ነው። አንቺ ወላንቱ በማለት እንግዲህ አረ ወይዘሮ ዘርፌ አይናቸውን ጣል አረጉበት። አይገርምም ከእድሜዎት ነው በማለት ትልቅ ሰው መሰልኩ እንደ አንድ ፍሬ ልጅ ነኝ አለችና እንግዲህ ዘርፌ በጣም ወጣት አጫወታት። ሽብሩን ያፈቀሩት መሰሉ ገና ሲያዩት ማለት ነው። ይገርማል። ለማንኛውም ፈቃድ ያስፈልገኛል እንግዲህ ለሮቤል የተነጋገር ነው እንግዲህ ታሽጎ መዋል አልፈልግም፣ አንዳንድ ጊዜ ወጣ ገባ ማለት እፈልጋለሁ፣ እርስዎን መጠበቅ ነው ብዬ ነው በማለት እንግዲህ ችግር የለም ከተስማማን ሁሉም ቀላል ነው፣ ግን ምግብ በልተሃል ይላሉ። ለማንኛውም ምግብ እያሰራሁ ስለሆነ የምሳ ግብዣ ልጋብዝህ አስቤ ነው ሲሉ ምግብ በላሁ በማለት ቆይተሃል ብለውኝ በማለት እንግዲህ እመቤቴ ያው ምግብ አላስፈለገኝም በማለት ይደረደራል። ለማንኛውም አረፍ በማለት በደንብ እንተዋወቃለን በማለት ይለዩታል። ወይዘሮ ዘርፌ እንግዲህ ከሽብሩ ላይ አይናቸውን ካሁኑ ጣል አድርገዋል። ኧረ ጉድ ነው። ዘርፌ ምንም አልደበራትም። ጥበቃውን የምታማልለው ነገር እያደረገች ነው። ምን አይነቷ ነች? የትልቅ ትንሽ ማለት ነው። በጣም ይገርማል እኮ
ሽብሩን ለማማለል እንግዲህ እያደረገች ያለችው ሁኔታ በጣም ገርሞኛል። አንዳንድ ጊዜ ትልቅ እንደ ትልቅነቱ፣ ትንሽ እንደ ትንሹ ሲከባበር ደስ ይላል። ሽብሩና ሳሮን እንዴት ፈታ እንደሚያደርጉኝ እዚህ ጋር ማለት ነው። ሳሮንም ደስ ትለኛለች፣ ሽብሩም እንደዛ። የቤዛ ድራማ ተከታታዮች በሙሉ እንግዲህ ሱራፌል አዲስ ነገር አለው ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው። ከተመቻቸ ያው ላይክ፣ ሸር፣ ሰብስክራይብ ማድረግን አበረታት ውድ ቤተሰቦች። ቤዛና ሳሮንም በጣም እያወሩ እየተወያዩበት ይገኛል። በዚህ መካከል ሳሚ ከየት መጣ አንድ ማሳያ እንግዲህ እናንተ እኮ ቁጭ ብላችሁ ምንም ምሳም ሳይሰራ በማለት ሲያወሩ ምን እያደረገ ነው በማለት ሲያወሩ፣ ይቅርታ ሳሚ እንግዲህ ይሄን ነገር መደበቅ አልቻልኩም በማለት እንግዲህ ነግረዋለች። ኧረ እንደው ምንድን ነው ሳሮን ጸጥ ብቴ በማለት ሳሚ ትክክልና ልክ አይደለም እያደረግ ያለኸው ምንድን ነው በጎን አትግባ ተው ግድ የለህም ስትለውን ያዝኛለሁ ማድረግ ያለብኝ ሳላደርግ ወደኋላ ማለት አልችልም በማለት ሳሚ እንግዲህ ይናገራታል። ቢዛን እኔ በጣም እየጨነቀኝ ነው ማስተካከል ያለብኝ እና የምችለው ሁሉ ማድረግ አለብኝ አለ። እንግዲህ ሉላ ያረገዘችው ልጅ ቂም ነው አይታይም እሳ አልተባለም እንዴ? ሲቀጥል ሳሚ ምን ነው ከባለቤቱ በላይ ተንጣጣ አይላል። የሚገርመው ነገር እና እንዲሁም ዘርፌ እንግዲህ ስጋ ይዞኝ እንጂ አንድ ፍሬ ልጅ ነኝ ስትል እኔ በሳቅ ፈታ አድርጋኛለች። እውነት ለመናገር ቢዛ እንግዲህ መጨረሻ ላይ የምንስቀው እኛንን ምንም ወደኋላ አትልም ስትል እንግዲህ አንተ ያመጣኸው ሀሳብ በጣም ትክክል አይደለም በማለት እንግዲህ በጣም ይገርማል። የሚገርመው ነገር ማለት ነው። እኔ ግን መጨረሻው የናፈቀኝ የሱራፌል መጨረሻ ነው እውነት ለመናገር። እንዲሁም በጣም እኔ የገረመኝ ነገር ሉላና ቤዛ እጅግ በጣም ተመሳሳይ ናቸው። ወይም እንግዲህ አንዱን በፊት አንዱን ያው ቅንብር ሊሆን ይችላል ወይም ትክክል ባላቅም፣ ግን እጅግ በጣም የሚገርም ነገር ነው። ለእኔ በጣም ገርሞኛል ማለት ነው። ምክንያቱም አንድ አይነት ነገር መያዛቸው። ሳሮን ለኩቻ እንግዲህ እነግርሻለሁ ድንቅ ነሽ ትዝ አትለውም ነው ያለው። እንግዲህ ሽብሩ ዘርፌን ያግባና ሀብቷን ለቤዛ ይመልስ። አይገርማችሁም ውድ ቤተሰቦች? በጣም የሚገርም ነው በዚህ ነገር ላይ። እንዲሁም ይሉ ላይ ድሮ ፍቅረኛዋ ግን እጅግ በጣም ያሳዝናል። እንግዲህ የእውነት ከሆነ ያው ለድራማም ቢሆን ማለት ነው። ከተመቻችሁ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ሁላችንም በየሃይማኖታችን ለሀገራችን እንደዋ እናድርግ። አላህ ሰላሙን ይመልስልን። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ እንዲሁም በኮሜንት አስተያየታችሁን አትርሱ። ውድ ቤተሰቦች ኮሜንታችሁ ብርታቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ባይ።